ሰላም። ዛሬ እንግዲህ በቀረቡልን ሃይማኖታዊ ጽሑፎች ላይ ተመስርተን ትንሽ ጥልቅ ያለ ውይይት እናደርጋለን። አዎ። ትኩረታችን በዋናነት አሁን ያለው ትውልድ ገተማው ስለተባለው መንፈሳዊ ችግር እና ደግሞ መፍትሄዎቹ ምን ሊሆን ይችላሉ በሚለው ላይ ነው። ልክ ነው። የችግሩን ምንጭ አንዳንድ የታሪክ ምሳሌዎችን እያነሳን ዋናውን ነጥብ ለመረዳት እንሞክራለን። በጣም ጥሩ። ዋናው ትኩረታችን መሆን ያለበት እነዚህ ጽሑፎች ያመለከቱት ችግሩ ከሚታየው ከማህበራዊ ወይም ፖለቲካዊ ነገር የዘለለ መሆኑን ነው። ጥልቅ ሆነ መንፈሳዊ መሰረት አለው ነው የሚሉት። ገባኝ። በዚህ መነሻነት ነው የምንወያየው። መልካም። እንግዲያውስ እስኪ እንጀምር። ጽሑፎቹ የዚህ የትውልድ መንፈሳዊ ችግር ዋነኛ ምንጭ ብለው የሚለዩት ምንድን ነው? ከየት ነው የሚነሳው? ምንጮቹ በግልጽ እንደሚጠቁሙት ዋናው ችግር ሰው ሰራሽ አመራር ብለው የሚጠሩት ነገር ነው። ሰው ሰራሽ አመራር? አዎ። ይህም በቀላል አማርኛ ከእግዚአብሔር እውነተኛ ጥሪና መመሪያ ውጪ የሚንቀሳቀሱ መሪዎችና አስተማሪዎች መብዛት ነው። ማለትም በእርሱ ያልተላኩ። በትክክል በእርሱ ያልተላኩ እና የአይነቱ አመራር ሰዎችን ወደ ግራ መጋባት ይመራል። አዎ። ወደ መንፈሳዊ ድርከት፣ ከመንፈሳዊው ምንጭ መቋረጥ ማለት ነው። ውጤቱ በቃ አቅም ያነሳት ሕይወት የሌላት የምትመስል ቤተ ክርስቲያን መሆን ነው ይላሉ። ይህ በጣም ወሳኝ ነጥብ ይመስላል። ሰው ሰራሽ አመራር ሲባል የችግሩን ጥልቀት ያሳያል። ታዲያ ጽሑፎቹ ከታሪክ አንጻር ተመሳሳይ ሁኔታዎች ስለመኖራቸው ምን ይላሉ? አዎ አሉ። እግዚአብሔር እንዲህ አይነትን ነገር እንዴት ነው የተጋፈጠው? ምሳሌዎች አሉ። አዎ። በጣም አስገራሚው ነገር ምን መሰለ? ምንጮቹ በተደጋጋሚ የሚያሳዩት እግዚአብሔር የትውልድን ችግር ለመፍታት ሲነሳ ሁልጊዜ በአንድ ታዛዥ ልብ እንደሚጀምር ነው። በአንድ ሰው። ለምሳሌ ኖህን እንውሰድ። ዓለም በቃ በክፋት ተሞልታ በነበረበት ጊዜ እርሱ መርከብ እንዲሰራና ጽድቅን እንዲሰብክ ታዘዘ። እውነት ነው። ያ ትውልድ በሙሉ ለጥሬው ምላሽ አልሰጠም፣ ንስሐ አልገባም። ግን ኖህ በመታዘዙ እርሱና ቤተሰቡ 8 ሰዎች ድነዋል። ልክ ነው። ሙሴም እንደዚሁ እስራኤላውያን በግብፅ ባርነት ሳሉ ተጠርቶ ሕዝቡን እንዲመራ ተልኳል። ሕዝቡ በተደጋጋሚ እንዳመፀ እናውቃለን አይደል? አዎ፣ የወርቁ ጥጃ በምድረ በዳ ያደረጉት ነገር ልክ ነው። ነገር ግን ሙሴ ታዘዘ፣ መራ፣ ደጋግሞም አማለደላቸው። ኤልያስንም ሌላው ምሳሌ ነው። ሕዝቡ ጣዖት አምልኮ ውስጥ በገባ ጊዜ በቀርሜሎስ ተራራ የእግዚአብሔርን ኃይል አሳየ። አዎ፣ ያ አስደናቂ ታሪክ ነው። ምንም እንኳን አጠቃላይ ንስሐ ባይኖርም እግዚአብሔር አሁንም ለበዓል ያልሰገዱ 7000 ታማኝ ሰዎች እንዳሉት ገልጾለታል። ስለዚህ ስርዓቱ ምንድን ነው? በአንድ ታማኝ ሰው መጀመር ነው። እሺ፣ እነዚህ ታሪኮች እንግዲህ የእግዚአብሔርን ጣልቃ ገብነትና የአንድን ሰው ታዛዥነት ዋጋ ያሳያሉ። ግን ደግሞ የብዙሃኑ ምላሽስ? የንስሐ ጉዳይ በጣም ወሳኝ ይመስላል። ጽሑፎቹ ስለዚህ ምን ይላሉ? በትክክል በጣም ወሳኝ ነው። ምንጮቹ የሰው ልጅን ተፈጥሯዊ ዝንባሌ ሲገልጹ ሰዎች ንስሐ መግባት ይከብዳቸዋል የሚል አይነት ሐሳብ ያንጸባርቃሉ። እግዚአብሔር ሁሉን ማድረግ የቻለ የሰውን የመምረጥ ነጻ ፍቃድ እንደማይጋፋ ያሳያሉ። የኃጢአት መጠኑ በጣም ሲበዛ ደግሞ ጽሑፎቹ የሚያሳዩት ነገር አለ። ለምሳሌ እግዚአብሔር በግብዝነት በሚቀርቡ መስዋዕቶችና የአምልኮ ሥርዓቶች እንደደከመ ኢሳይያስ ላይ እንደምናነበው ማለት ነው። ልክ ነው። ወይም ደግሞ የኃጢአቱ ጥልጠትና ክብደት የተነሳ እንደ ሙሴና ሳሙኤል ያሉ ታላላቅ አማላጆች እንኳን ቢቆሙ ልቡ እንደማይመለስ ኤርምያስ ላይ እንደተጠቀሰው። በጣም ከባድ ነው። አዎ። አልፎ ተርፎም እንደ ኖህ፣ ዳንኤል፣ ኢዮብ ያሉ ጻድቃን እንኳን ቢኖሩ ራሳቸውን እንጂ ሌሎችን ማዳን የማይችሉበት ደረጃ ላይ ሊደረስ እንደሚችል ሕዝቅኤል ላይ እናገኛለን። ይሄ የችግሩን አስከፊነት ነው የሚያሳየው። በትክክል የእግዚአብሔርን ፍትሕና ደግሞ የምህረቱን ሚዛን ያሳያል። ታዲያ የችግሩ ጥልቀት ይህን ያህል ከባድ ከሆነ ጽሑፎቹ የሚያቀርቡት የመጨረሻው መፍትሄ ምንድን ነው? ይህ ሁሉ ታሪክ የሰው ልጅ አለመታዘዝ ወዴት ነው የሚያመለክተው? ዋናውና የመጨረሻው መፍትሄ ብለው ጉልቶ የሚያሳዩት ኢየሱስ ክርስቶስና በመስቀል ላይ የከፈለው መስዋዕትነት ነው። ከእንግዲህ ነቢያትን መላክ ብቻ አይደለም፣ እግዚአብሔር ራሱ በልጁ በኩል መጥቶ የሰው ልጆችን ኃጢአት በሙሉ በራሱ ላይ ወሰደ። ይህ ነው መፍትሄው የሚሉት። ዋው! ምንጮቹ እንዲያውም ሲገልጹት ያለን ነርሱ ከምኖር ለነርሱ ብሞት መርጣለሁ የሚል የፍቅር ጥግ ደረሰ።
የኢየሱስ ልብ እንደሆነ ነው የሚያስረዱት። በጣም የሚገርም አገላለጽ ነው። አዎ፣ ሰውን ከማጥፋት ይልቅ እግዚአብሔር ራሱን አሳልፎ የሰጠበት ሁኔታ ነው። እንግዲህ መፍትሄው በክርስቶስ በኩል የመጣ መለኮታዊ ጣልቃ ገብነት ከሆነ አሁን ላለው ትውልድ የቀረበው ጥሪ ምንድን ነው? ምናልባት ትልልቅ እንቅስቃሴዎችን ማደራጀት ነው ወይስ ሌላ ነገር? የሚገርመው ጽሑፎቹ አሁንም ያመለከቱት መፍትሄው በብዙ ሕዝብ ብዛት፣ በፕሮግራም ብዛት ወይም በታላላቅ እንቅስቃሴዎች ላይ የተመሰረተ እንዳልሆነ ነው። አይደለም። ይልቁንም ትኩረቱ እንደገና ወዴት ይመለሳል መሰለ? ወደዚያው አንድ ታዛዥ ልብ፣ ወደ መጀመሪያው ነጥብ ተመለስ ማለት ነው። በትክክል እግዚአብሔር ሁሌም ለውጥን በአንድ ሰው እንደሚጀምር ከኖህ አንስተን በሙሴ በኤልያስ አልፈን በመጨረሻም በኢየሱስ እንዳየነው ያንን በማሳየት የግለሰብ ንስሐ እና ለእግዚአብሔር ጥሪ ግል ምላሽ መስጠት ወሳኝ መሆኑን ያስገነዝባሉ። ስለዚህ የግል ኃላፊነት ነው። በጣም ያ በኢሳይያስ መጽሐፍ ላይ እነሆኝ እኔ ላከኝ የሚለው ጥሪ የግለሰቡን ቁልፍ ሚና ነው የሚያጎላው። በጣም ግልጽ ነው። እንግዲህ ከዚህ ውይይት ስንነሳ ጽሑፎቹ የሚሉት የትውልዱ ዋነኛ መንፈሳዊ ችግር ከመለኮታዊ ጥሪ ውጭ በሆኑ አመራሮች በዛ ሰው ሰራሽ አመራር ምክንያት የመጣ ከመንፈሳዊ ምንጭ መቋረጥ ነው። ልክ ነህ። መፍትሄውም በሚገርም ሁኔታ ታላላቅ ድርጅታዊ ስራዎች ላይ ሳይሆን ወደ እግዚአብሔር በንጽህና በሚመለስ አንድ ልብ ላይ የተመሰረተ መሆኑን። በትክክል ዋናው ነጥብ ይህ ይመስለኛል። እግዚአብሔር የሰው ምርጫ ያከብራል፣ ይጠብቃል፣ ለንስሐም ይጠራል። ነገር ግን ማንም በማይፈልገው ቦታ ራሱን አይችንም። እውነት ነው። መስቀሉ ግን ያንን የማያልቀውን ፍቅሩና የምህረቱን ጥልቀት ማሳያ ነው፣ በፈርድ ላይ የሚነግስ ፍቅር። ስለዚህ ለሁሉ አሁንም የመዳን ዕድል አለ። ነገር ግን ጽሑፎቹ እንደሚሉት ለውጡ የሚጀምረው ከአንድ ሰው መመለስ ነው፣ ከአንድ ታዛዥ ልብ። ይህ በጣም ትልቅ ነጥብ ነው እና ምናልባት ለመደምደሚያ መፍትሄው በአንድ ሰው መመለስ የሚጀምር ከሆነ ይህ እውነታ ለእያንዳንዱ ግለሰብ ምን አይነት ግላዊ ጥሪ ወይም ኃላፊነት ሊያመለክት ይችላል? ምናልባት በዚህ ሐሳብ ላይ ትንሽ ያሰላሰለን ለዛሬ እናብቃ።